ትዳሬ እንዳይፈርስብኝ ምን ብዬ እንደምጸልይ እያሰብኩ የኔ ጀግና አንተ ምን አጭር የሚባል ቀልድ ሳቅና ነው። እኔ ደግሞ እንደዛ አይነት ነገር ያሰብሽ መስሎኝ እኮ። ከዚህ ቀጀታም ሰውዬ ጋር ፍቅር ይዞሻል እንዴ? ሙሉ መኪናው አንተ መጋዘን እንድራገፍ ታደርጋለህ። ብሽቅ ብርጫ ነው ማስመሰል ወይም ደግሞ ሌላ ሰው መሆን ግዴታ ሊሆን ነው ማለት ነው። ወዴትም ሄጄ መጮህ አልችልም። ብጮም ደግሞ ማንም ሊሰማኝ አይችልም። የሆነ ጊዜ ላይ እስከነ ተሞሸሽበት ልብስሽ ባሌ ልትነቂም ቤቴ ድረስ መጥተሽ ነበር አይደል? እናማ ዛሬ ደግሞ እኔ አይንሽ እያየ ባልሽ ልነጥቅሽ ቤትሽ ድረስ መጥቻለሁ። እንኳን ደስ አላችሁ። ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪም አፓርትመንት ቤቶችን በፒያሳ በአዋሬና በአያት የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 4011 ፈጥነው ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። እድለኛ ነበርሽ ማለት ይሄ ጃጀ ሽማግሌ ምናልባትም ባጭር ጊዜ ውስጥ ከዚህ ዓለም በሞት ሊለይ ይችል ነበር። ስለዚህ አንቺ ደግሞ ይዙ ላውት ወራሽ ትሆኚ ነበር። ለምንድን ነው ለእንደዚህ አይነት ጥቃቅን ነገሮች ግድ እንደሌለኝ የማይሰማሽ? ራስን ከገንዘብ ውጪ ማሰብ በራሱ እኮ በጣም ትልቅ እብደት ነው። ምን አለ አንቺ ራሱ እሱን ተረድተሽ እኔን በተረዳሽ ነው። ቆይ አንድ ጥያቄ ልጠይቅሽ። ምንድን ነው? ለምንድን ነው እዚህ የመጣሽው? ነግሬሻለሁ እኮ ትዳርሽን ላፈርስ ነው እዚህ የመጣሁት። ምን ሆነሻል? ትዳርሽን ላፈርስ ነው የመጣሁት አልሽኝ እኮ። እና ይሄ ምኑ ነው የሚያስቀው? ትዳሬ እንዳይፈርስብኝ ምን ብዬ እንደምጸልይ እያሰብኩ ነው። እየቀለድሽ ነው? የምሬን ነው ሮዛ። እዚህ የመጣሽው እንደዚህ ልታደርጊ ከሆነ እኔን በደንብ የምተባበርሽ። ስሚ ሉሊት፣ ያንቺ ዓለም እዚህ ቤት ውስጥ መወሰን እንዳልሆነ አውቃለሁ። እኔም ለዛ ነው እዚህ የመጣሁት። ማለት ከዚህ አስወጣሻለሁ። ባንቴሮ ብዙ ጊዜ ሞክሮ አልተሳካላትም፣ እኔም አልተሳካልኝም። ታዲያ አሁን አንቺ እንዴት ልታደርጊው ትችያለሽ? ያው ባንቴሮም ቀሚስ አለበሰም፣ አንቺ ደግሞ ገና ልጅ ነሽ። ስለዚህ እኔ ብቻ ነኝ መሰለን ትጥቅ ማስፈታት የምችለው። ምን እያደረግሽ ነው? ባል ማለት ምን ማለት እንደሆነ ለሉሊት ላስተምራት ነው የመጣሁት። ኧረ ቆይ እንደው ብርጭቆ ላምጣልህ። Cheers. Salute.
ሙሽራ ያለችኝ እንዴ? እሷማ ራሷን እኮ ለትምህርቷ ከዳረች ቆየች። አፋታታለሁ። ለዚህ እኮ ነው የምወድህ። አልገባኝም። ከማንም በላይ ወንድ ነህ። እናም ለዛ ነው ያልተመቸ ነገር ላይ ከማመጽ ወደ ኋላ ማትመለሰው። እኔ ደግሞ በምን አይነት ሴቶች እንደምደሰት ታውቂያለሽ? በምን? እንዳንቺ ጀግንነቴን ጠንቅቃ በምታውቅ ሴት። አንዳንድ አጋጣሚዎች እኮ ይገርማሉ። እንዴት? ትክክለኛዋ ሴትና ጀግና ወንድ እንደዚህ ፊት ለፊት ተፋጠዋል። አሁን በደንብ አይኔ እየተገለጠ ነው። ምን አየህ? የሙሽራዬን አለመኖር። እዛ ክፍሏን ዘግታ እያነበበችልን። ታዲያ አንቺ ምን አስቆረፈሽ? አንዳንዴ የወንዶች ፍላጎት በጣም ግራ ያጋባኛል። በተለይ እንዳንተ አይነት ምሁሮች። አውቃለሁ እኛ ጠጠር ያለንን፣ ግን ልረዳሽ ዝግጁ ነኝ። አንቺ ቆይ የተቸገርሽው ምንድነው? ፊት ለፊታችሁ ያማረ ብስል ፍሬ ቆሞ ተሻገሩና ለምንድን ነው ያልበሰለ ነገር የምትመኙት? የተከለከለ ነገር ይጣፍጣል እኮ፣ እናም ደግሞ ያጓጓል። ስለዚህ እኔ ስለፈቀድኩ ልቀለልኩብህ አይደል? በዚህ ሰዓት ከማንም በላይ ውድ ሆነሽ የምትታይ አንቺ ነሽ። እያሽኮረመምከኝ እንቡት ጽጌረዳ እኮ ነሽ። የእውነት? እንዲያውም አሁን ልቅጠብሽ። ባንቴሮ። ሄሎ ሮዛ። ሄሎ አንቺ ሮዛ፣ ምንድን ነው ዝም የምትይው? እንዴ ባንቴሮ። ሉሊት? አዎ ሉሊት ነኝ። ግን እዚህ ምን እየተካሄደ እንደሆነ ልትነግረኝ ትችላለህ? አዎ አውቃለሁ። ሮዛ ልትረዳሽ እየሞከረች ነው። ከመሰለ ጋር ጨዋታ ውስጥ በመግባት ሁሉንም መንገድ ተጠቅመናል። እኛ ደግሞ የቀረን አንድ መንገድ ብቻ ነው። ይሄ ደግሞ የሮዛ ሐሳብ ነው። የሮዛ ሐሳብ ምንድነው? እኔ አላውቅም። እንዴ ማለት? እኔ ከሷ የተሻለ ምንም ነገር ላስብ አልቻልኩም። አንቺን ምንም ነገር ሳትነካ ግን ነገሮችን እንድታስተካክል ፈቅጄላታለሁ። ግን ሮዛ የምትታመን ሴት ነች? እሱን እንኳን እርግጠኛ አይደለሁ። ግን ደግሞ ክፉ ቀን ከጠላትሽ ጋር ቢሆን የሚያጨባብጥሻል። ቆይ ምን እንዳለችኝ ታውቃለህ ባንቴሮ? ምን አለች? እዚህ የመጣሁት እኮ ትዳርሽን ላፈርስ ነው ያለችኝ። አዎ እውነቷን ነው። አንቺን እስረኛ ያደረገ ትዳርን ለማፍረስ ነው የመጣው። እኔ ግን ፈርቻለሁ። መፍራትማ እኔም ፈርቻለሁ። ሉሊትዬ የተወሰነ ቢሆን ተስፋ ስለሰጠችኝ ነው። እኔ የምልሽ ቆይ አሁን እኔ እንደዚህ የምታወሪኝ እነሱ የት ሆነው ነው? እኔ ሳሎን ነኝ፣ እሷ ደግሞ ስልኳን አስቀምጣ ከመሰለ ጋር መኝታ ቤት ላይ ያለችው። ምን? አዎ የኔ ጀግና። ምን ታደርጊያለሽ እዚህ? ነቃህ እንዴ? እንዴ ማታ የተነጋገርነው ለአጭር ሰዓት አልነበር እንዴ? እንዴ ማለት የኔ ጀግና፣ አንተ ምን አጭር የሚባል ቀልድ ሳቅና ነው? አሁን ተነስተሽ ልበሽና ከዚህ ቤት ውጪ። እንዴ በቃ ሉሊት ብትመጣ ምን እንደሚፈጠር ታውቂያለሽ? አዎ አውቃለሁ። ግን ደግሞ አንተም ብትሆን ምን ያህል ሴቶች የሚፈልጉት አይነት ወንድ እንደሆንክ ትረዳለች። እኔ እኮ ባለቤቷ ነኝ። ባለቤቷ ነህ፣ ግን ደግሞ እዚህ ቤት እንድትኖር ያደረጋት ግዴታ እንጂ ምርጫ አይደለም። እዚህ አንተ እቅፍ ውስጥ እኔን ብታገኘኝ ምን ያህል በቅናት እርር ድብል ልትል እንደምትችል መገመት አያቅተኝም። ግን የምትቀና ይመስልሻል? የትኛውም ሴት ባሏን ከሌላ ሴት ጋር ብታየው ትቀናለች ሳይሆን ትነዳለች ብል ነው የሚቀለኝ። እና ታዲያ አሁንስ ምን? አሁንማ ይኸውልሽ ልክ እንደ አፍላ ልጅ ውስጤ እንደ እሳት ተንቦግቦጓል ነው ልጅ። እኔ ይቅርታ በጣም ረብሽኳችሁ መሰለኝ። ሉሊት ሉሊዬ፣ ይኸውልሽ ሉሊት የኔ ሙሽራ ሙሽራዬ። አዳሩ ጥሩ እንደነበር ተስፋ አደርጋለሁ። እቺ ምላጭ ሮዛ ያሰበችው ነገር ሳይሳካ አይቀር ተናደደች እኮ የኔ ሙሽራ። እንዴት ነው የምትፈልገውን ነገር አገኘ? ይኸውልሽ ሉሊትዬ እንደምትሳስቢው አይደለም። እኔ ምንድን ነው ያሰብኩት? ማለት በቃ ፈልጌ ያደረኩት ነገር ነው አይደል የመሰለሽ? ኧረ እኔ አላሰብኩም። እኔ ደግሞ እንደዛ አይነት ነገር ያሰብሽ መስሎኝ እኮ። ተገደህ እንዳረከው እኮ ማሰብ አልፈልግም። ወደህና ፈቅደህ እንዳረከው አውቃለሁ። አቤት
ከተመቸ ቀጥልበት ማለት ደስተኛ የምታደርግ ከሆነ ማለት ደስተኛ የምታደርግኝ እኮ አንቺ ነሽ። ታዲያ የተኛው ግን እኮ ከሷ ጋር ነው። ሮዛ አስማትሽ እየሰራ ነው። ሙሽራዬ የኔን ገላ ለማቀፍ እያሰበች ነው። እኔ ጠጥቼ ነበር፣ ማደርገውንም አላቅም ነበር። እኔ እንደዚህ ትናደጃለሽ ብዬ አልጠበቅኩም። ሚስት አድርገህ እኮ ቤት አምጥታኛል። ቆይ ምን እንዳስብ ነው የፈለከው? እኔ እንጃ፣ ግን ካሁን በኋላ እዚህ የሚደረገው አንቺ የምትፈልጊው ብቻ ነው የሚሆነው። ቃል ትገባልኛለህ? ቃል እገባልሻለሁ። ጥሩ። የኔ ቆንጆ ሮዛ፣ ምን አይነት አስማተኛ ነሽ! ይኸው እኮ አስማትሽ ሰራ። በያዘሽ የፈለግሽውን ነገር አድርግልሻለሁ። ሮዛን አባራት። አዎ ከዚህ ቤት አስወጣል። ብዙ አስጠበቀኝ። ቆይ ለምንድን ነው የመጣሽው? ሰለቸኛ። ሰለቸሽ? እዛ እኮ ያደርሽው አንድ ቀን ብቻ ቢሆንም በጣም ረጅም ነበር። ስደውልሽ ስልክ አታነሺም። ጦርነት ላይ ነበርኩ እኮ። ከዛ የጃጅሽ ሽማግሌ ጋር ጦርነት? ማን ነው እንደዛ አለ? በተደጋጋሚ ስልክ ስደውልሽ ነበር። በስተመጨረሻ ሉሊት ትደውላልኝ ከሽማግሌው ጋር መኝታ ቤት እንደሆነች ነገረች። ይኸውልህ ባንቴሮ ምን መሰለህ፣ ይኸውልሽ አታስረጂ። ከዛ ሽማግሌ ጋር መኝታ ቤቱ ሲኒማ እያየሻል ነበር እንዴ? ቆይ ለምን አታዳምጠኝ? አላዳምጥሽም። በቃ በአንድ ቀን እኮ ነው የወደቅሽው። አልወደኩም። እንዴት? ምክንያቱም እኔ ሮዛ ስለሆንኩኝ እና ደግሞ የማደርገውን ነገር እያንዳንዱን ተጠንቅቄና አውቄ ስለማደርግ። ተጠንቅቀሽ እኮ ከዛ ሲሸኛ ሽማግሌ ጋር ባንቴሮ። እሺ የሆነው ነገር እንደዚህ ነው ብለሽ አንድ ባንድ አስረጂ። እንዴ ምንድነው ደግሞ ይሄ? የራስሽ ዕቃ ነው። በቃ እንድትሄጂ ማለት አልገባኝም። በአንድ ቤት ውስጥ ሁለት እኮ ንግስት መኖር አይችልም። ስለዚህ እስከዛሬ ያደረገልሽልኝ ነገር ሁሉ አመሰግናለሁ። ላረግሽው ነገር ደግሞ በአካውንትሽ ብር ልክልሻለሁ። በእርግጥ መሲ ያቀረብክልኝ ሀሳብ እኮ ምልቃው ሀሳብ አይደለም፣ ግን ደግሞ የሚቀረኝ ነገር አለ። ምንድነው? ያው ሉሊትን ታውቃታለህ፣ በጣም ደረቅ ናት። የኔ ግር ከዚህ ቤት ከወጣ ወዲያው ድርቅናዋ ነው የምትመለሰው። እናማ በደንብ መጋል አለባት። ስለዚህ የግድ ነው ያስፈልግሃለሁ። በያዘሽ የፈለግሽውን ነገር አድርግልሻለሁ። ሮዛን አባራት። አዎ ከዚህ ቤት አስወጣል። ግድ የለህም መሲ፣ እመነኝ። አንቺ ጥሩ ብለሻል። እንደውም መሄዱን ታዩና ትቆያለሽ ከኔ ጋር። እንግዲህ ከመሰለም ጋር አውርተንበት አውርተን ለትንሽ ጊዜም ቢሆን ያንቺ እንግዳ ለመሆን ወስነናል። በቃ ከድር እንደተባባልነው አድርግ፣ ግን ራስህን ጠብቅ። ነግሬሃለሁ። ቻው። ደውላለሁ። አንተ ራስህን ጠብቅ። እያንዳንዱ ስታወራው የነበረው ነገር አንድ ሳይቀር ሰምቻለሁ። እሺ ለምን እዛ ከምትባዝን እኔ መረጃውን በደንብ አድርጌ አልነግረንም? አንድ ማብራሪያ ፈልጋለሁ። የምን ማብራሪያ? ቆይ ምንድነው ለማድረግ የሞከርሽው? እኔ እኮ እዚህ ቤት የመጣሁት ላንቺ ነው። አዎ አውቃለሁ። እና ካወቅሽ ለምንድነው ለመሰለን እኔን ከዚህ እንዲያስወጣኝ የነገርሽው? ቆይ እኔ የምልሽ አንቺ ልጅ ከዚህ ቀጀታም ሰውዬ ጋር ፍቅር ይዞሻል እንዴ? ማን? ሁሉንም ነገር ለማድረግ እንደተስማማሽ እኮ ነው የነገረኝ። ምክንያቴ ሁለት ነው፣ ግን ደግሞ የቱ እንደሚበልጥ አላውቅም። ነገሩን አታወሳስቢው። ከዚህ ሰውዬ ጋር መኖር ትፈልጊያለሽ? ይሄ ህልም፣ ትምህርት ምናምን ያልሽው ነገር ትኩረት እንዲሰጥሽ ፈልገሽ ነው? እንደዛ ደግሞ ከሆነ ፍላጎትሽ እኔ ሻንጣዬን ይዤ ልሂድ።
አይ የምትይ ከሆነ ደግሞ አርፈሽ ተቀመጪ። ይኸውልሽ ሮዛ መሰለን ታውቂዋለሽ፣ በጣም ክፉ ሰው ነው፣ ይጎዳሻል። ደግሞ በእኔ ምክንያት ስትጎጂ ማየት አልፈልግም። እኔ ነፃ ለመውጣት እኮ መጀመሪያ አንቺ ነፃ መውጣት አለብሽ። በዛ ላይ ደግሞ በዚህ ሁኔታ ሁለታችንን የምንጎዳው። ሁለተኛውስ እንዲያምነን ማድረግ ነበረብኝ። ከሱ ጀርባ እኔና አንቺ መጨባበጣችንን ማወቅ የለበትም። ስለዚህ ደግሞ ያንቺ መምጣት ምቾት እንዳነሳኝ መሰለ ጋር ማስመሰል ነበረብኝ። እውነትሽን ነው እማዬ ትሙት። የእውነት በጣም ነው ያከበርኩሽ። እኔ ምልሽ አንቺ የምትይኝ ምን? ጠዋት ያየሁትን ነገር ግን ማመን አቅቶኛል። ምኑን? ከመሰለ ጋር ማደርሽን። በዛ ላይ ደግሞ ገፍፍታኝ እንጂ ፈልጌ ያደረኩት ነገር አይደለም አለኝ። እውነቱን ነው እንዴ? ግን ደግሞ ነገሩ አንቺ እንደምታስቢው አይደለም። አልገባኝም። ስማ፣ ይሄ መድኃኒት ግን እኔ እንዳልኩ አይነት ነው አይደል? ይኸውልህ በፍጥነት አልጋ ላይ እንዲወድቅ አልፈልግም። ከመተኛቱ በፊት አንዳንድ ነገሮችን እንዲያስታውስ ፈልጋለሁ። በጣም አሪፍ። ይኸውልህ መድኃኒቱ የማይሰራ ከሆነ ግን ህይወትህን ነው ማበላሸው። ምክንያቱም እሱ የኔን ህይወት ስለሚያበላሸው። በጣም ጥሩ። እሺ እንደዚህ አይነት ቅሌታም ሰዎች ምን እንደሚፈልጉ በደንብ አድርጌ ያውቃሉ። ደግሞ እንደሚሳካልኝ በጣም እርግጠኛ ነበርኩኝ። እስከዛ ድረስ መድኃኒት እያጠጣው እያቆለጨለልኩ ሳሳድረው እኖራለሁ ማለት ነው። ይሄ ነገር ግን ዋጋ አለው። አዎ አለው። ግን ደግሞ እኔ እዚህ ቤት እንድቆይ በደንብ ይረዳኛል። ግን ካወቀ ያው ያለ ጥርጥር ይገለኛል። ይቀርብሽስ? አይ አሁን ብሞትም ደንታ የለኝም። ስማኝ፣ እነዛ ጅሎች እየተከታተሉ ነው። ራስህን ጠብቅ። ሞቴ ከሰል አስጭኗል እና ከዛ ጭነት መሃል የኛ ወርቅ ዱቄት ይገኛል። ሙሉ መኪናው አንተ መጋዘን እንዲራገፍ ታደርጋለህ። አዎ ሙሉ ከሰሉ አንተ መጋዘን ውስጥ ነው መራገፍ ያለበት። ከድር አታናደኝ። ስለ ሚሊዮን የሚያወጡት ዱቄት ነው እያወራሁት ያለሁት። ይኸውልህ ትሰማኛለህ? እያንዳንዱን ስራህን በጥንቃቄ አድርግ። ወይ ሮዛ። ሄሎ ባንቴሮ፣ እዚህ ምንም አይነት ጊዜ የለንም። የሆነ ወንጀል እየተፈጠረ ነው። እንዴ ሉሊት፣ ስለምን ወንጀል ነው የምታወሪው? ምንድነው እሱ? መሰለ ከክፍለ ሀገር የሆነ ዱቄት ምናምን እያስጫነ ነው። ማለት ከስንዴው ጭነት መሃል ማለት ነው? አይደለም አይደለም፣ ሞቲ የሚባል ሰው የሆነ ከሰል ምናምን እንዲያስጭን እየነገረው ነው። ብቻ በአንድ ጀንበር ሚሊዮን ምናምን ብር እንደሚያገኝ እያወራ ነው። በጣም ጥሩ። እኔ እንዴት ማስቆም እንዳለብኝ በደንብ አውቃለሁ። እሺ ባንቴሮ፣ ግን ራስን ጠብቅ። እሺ ተጠንቀቅ። እሺ በቃ አትጨነቂ። እኔ ሁሉንም ነገር አስተካክላለሁ። ይሄ ተረከመ። አሁንም የዋህና ልጅ ነሽ እንዴ? እኔ ሰሞትን ነገር መሰለ ሰምቶ ቢሆንስ ነው? ጊዜ የለኝም። ግን አትናገሪም አይደል? ምናልባት ከደበረኝና ትኩረት ከፈለኩኝ እናገራለሁ። አውቄሽ ነው። በየትኛውም ውሳኔሽ እኔ ከጎንሽ ልቆም ዝግጁ ነኝ። እንኳን ደስ አላችሁ! ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ፣ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ
ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 4011 ፈጥነው ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ።